የምንረዳቸው እነዚህን ሰዎች እንዴት ነው የምንረዳቸው? የሆነ አረፍተ ነገር መናገር ከጀመሩ እንደዚህ ለማለት ፈልገህ ነው ወይ እንደዚህ ለማለት ፈልገሽ ነው ወይ ብለን ብንረዳቸው እነሱ ያንን ያስታውሱታል ማለት ነው። ከዛ በተጨማሪ ቁጥሮችና ካልኩሌሽኖችን እንደ ድሮ ላይ ያስታውሱ ይችላሉ። እንደገና ነገሮች የምናደርግበት ሰዓት ላይ በተመሳሳይ ኦርደር ብናደርጋቸው፣ አሁን ለምሳሌ ጠዋት ተነስተው ፊታቸውን ታጥበው ቁርሳቸውን በልተው ጥርሳቸውን የሚቦርሹ ከሆነ ያንን ሩቲን ሁል ጊዜ ብናደርገው የማስታወስ ነገራቸው ሊመለስ ይችላል ማለት ነው። ከዛ ውጭ ደግሞ ነገሮችን በአንድ ሳይዱ ወይም አንድ ቦታ ላይ በማስቀመጥ አሁን ፎር ኤግዛምፕል እኔ የምሰራበት ፕሌስመንት ላይ ሁል ጊዜ የሰውየው መነጽር የሚቀመጠው በቀኝ ሳይድ ነበረ። መነጸሩ ሪሞቱ የሚጠጣው ምናምን በቀኝ ሳይድ ማስቀመጥ እንደዛ ነገር ይረዳቸዋል ማለት ነው። ከዛ በተጨማሪ ንግግር ነው። ንግግር በጣም ለስትሮክ በሽተኞች በጣም ትልቁ ኢፌክት የሚባለው ንግግር ነው። እንደ ድሮ መነጋገር አይችሉም። ጭራሽ መናገርና አንደርስታንድ ማድረግም ሊቸግራቸው ይችላል ማለት ነው። ያ ነገር በሚፈጠርበት ሰዓት ምንድነው እንዴት ነው የምንረዳቸው እነዚህን ሰዎች? የሆነ ነገር ንግግር ሲጀምሩ ቀስ ብለን በማዳመጥ ወይም ደግሞ እነሱ የሚፈልጉትን ነገር እንደዚህ ነው ወይ እንደዚህ ነው ወይ ብንላቸው አንድ ነገር ነው ማለት ነው። የሚናገሩት ነገር ራሱ ሴንስ ላይ ምንም በቃ ትርጉም የሌለው ነገር ሊሆን ይችላል። ስለዚህ በጣም ትዕግስተኛ ሆነን ያን ነገር ብናሳልፈው እነሱ ሰዎችን አንደርስታንድ እናደርጋቸዋለን ማለት ነው። ከዛ በተጨማሪ ነገሮችን እንደ ድሮ ቃላቶችን ለመጥራት ሲቸገሩ ይሆናል። ለምሳሌ ውሃ ለማለት ሲቸገሩ ይሆናል፣ ቃሉን ለማውጣት ማለት ነው። ከዛ በተጨማሪ የቀን ተቀን ህይወታቸው ላይ ችግር ያፈጥራል። ለምሳሌ መልበስ ላይ ችግር ሊፈጥር ይችላል እና ምንድነው መደረግ ያለበት? አንገታቸው እንደዚህ ጠባብ የሆኑ ልብሶችን አለማልበስ። ከዛ በተጨማሪ ከቁልፍ ይልቅ ዚፕ ያለው ልብስ መልበስ። ጫማቸው ላይ ከማሰሪያ ካለው ውጭ ይሄ በሀገራችን ጭጭ የሚለው ነገር የለም፣ እንደሱ አይነት ነገሮችን መጠቀም። እግራቸው ሰፋፊ የሆኑ ልብሶችን መልበስ። ወገባቸው ሰፋ ያሉ ነገሮችን ሲለብሱ ጎማ የሆኑ ለእነሱ ለመልበስም ለምንም ይቀላቸዋል ማለት ነው። ከዛ በተጨማሪ ሌላው ደግሞ ትዝ ያለኝ ነገር ምንድነው እዚህ ላይ ስትሮክ አሁን ሀፕን ያደረገው በቀኝ ሳይድ ከሆነ በምናለብሳቸው ሰዓት ምንድነው መደረግ ያለበት? ሁሉ ጊዜ ስናለብስ መጀመሪያ በቀኝ በኩል ችግሩ ባለበት እጅ ነው ልብስ መልበስ ያለበት። ከዛ በዛ አልብሰን ይሄኛው እጅ መልካም ምንም ችግር ስለሌለበት እንደፈለገ ለመንቀሳቀስ አስቸጋሪ አይሆንም ማለት ነው። ልብሳቸውን በምናወልቅበት ሰዓት ደግሞ ሁሉ ጊዜ ማውለቅ ያለብን ምንድነው? በደህናኛው ሳይድ ነው ማውለቅ ያለብን። ከዛ በደህናኛው ሳይድ አውልቀን ባድ በሆነው እጅ በኩል ቀስ ብለን ለማውለቅ ይመቸናል።